ሰላም የቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ ዛሬም በአዲስ አፕ መጥተናል። በክሊፕ ክላፕስ እስቲ ዛሬ እናያለን። ፊትና ላፒት እቺ ነች። ክሊፕ ክላፕስ ትባላለች። የምናያት ይሆናል። እሺ ወደ ውስጥ ከመግባታችን በፊት እንዴት እንደምንወርዳት ላሳያችሁ። ፕሌይ ስቶር ጋር እንገባለን። እዚች ጋር ሰርች ማድረጊያውን በመንካት ያው ቺኛት እዚህ ጋር ያስገባችሁ ቺኛትን ሰርች ማድረጊያውን በመንካት እሱን አንድ ጊዜ በምንነካበት ሰዓት እዚህ ጋር ያስገባናል። ዘን እቺኛትን እናካለን። ሰርች የምትሪትን ሰርች እናደርጋታለን አንድ ጊዜ እሷን ነክተን CLIPCLAPS ብለን ሰርች እናደርጋለን ማለት ነው። ዘን ክሊፕ ክላፕስ የሚል ይመጣልናል ማለት ነው። እዚህ ጋር እንደዚህ ስንጽፍ ክሊፕ ክላፕስ የሚል ይመጣልናል። እቺኛትን እናወርዳታለን ማለት ነው። እናንተ ጋር እዚህ ጋር እናንተ አሁን ኦፕን የሚለው ጋር እናንተ ጋር ኢንስታል ነው የሚላችሁ። ኢንስቶል ትሉታላችሁ። ከዛ ልክ እንደዚህ ኢንስቶል ታረጋችሁት በኋላ እዚህ ጋር ኦፕን የሚል ይመጣላችኋል ማለት ነው። ከዛን ኦፕን ወደሚለው ትገባላችሁ። አሁን ኦፕን ብላችሁት መግባት ትችላላችሁ። ከፈለጋችሁም ደግሞ አፑ ጋር ቀጥታ ገብታችሁ እንደዚህ አፑን ነክታችሁ መግባት ትችላላችሁ ማለት ነው። እሺ እንግባ። ከዛ ልክ እንደዚህ በመገቡበት ሰዓት እዚህ ጋር ከታች ኮንቲኒው ዊዝ ጎግል የሚል ይመጣልናል። እሱን አንድ ጊዜ በምንነካበት ሰዓት ስልካችን ውስጥ ያሉትን ኢሜሎች ሁሉንም ያዘረዝረናል ማለት ነው። እዚች ጋር አዳዘር አካውንት የምትሉትን ትነካላችሁ። ኢሜል ደግሞ ካላችሁ እንደዚህ ኢሜላችሁን ይዘረዝርላችኋል። ከነዚህ ውስጥ መርጣችሁ ትወስዳላችሁ ማለት ነው። እሺ እኔ አሁን ከነዚህ ውስጥ አንዱን ልምረጥለት። እኔ መረጥኩለት። ከዛ እንደዚህ ያስገባናል ማለት ነው። ከዛን አሁን እዚህ ጋር ፕሮፋይል ፒክቸር እንድናስገባ ያስጠይቀናል። እዚህ ጋር ደግሞ ጀንደር፣ ከዛን እዚህ ጋር ደግሞ ኒክኔም ማለት እንደ ቴሌግራም ላይ እንደ ዩዘር ኔም የምንጠቀምበት ማለት ነው። እሺ አሁን እናስገባ። ፎቶውን እንነካለን፣ አለውን እንለታለን፣ እንፈቅድለታለን። ከዛን ፒክቸር ፕሮፋይሉን ከነዚህ ከፈለግን እዚህ ጋር ካሉት ከተዘረዘሩት እናስገባለን። ከፈለግን ደግሞ ከጋለሪያችን ውስጥ እንመርጣለን። ከፈለግን ደግሞ ይሄው እዚህ ጋር ቴክ ፎቶ ቀጥታ ፎቶ አንስተን ማስገባት እንችላለን ማለት ነው። እኔ ከዚህ ጋር ከተዘረዘሩት ላስገባ፣ አንዱን አስገባው። ከዛን እዚህ ጋር ደግሞ ሴት ከሆናችሁ ሜል ትሉታላችሁ፣ ፊሜል ትሉታላችሁ። ወንድ ከሆናችሁ ደግሞ ሜል ትሉታላችሁ ማለት ነው። እሺ እኔ ሜል አልኩት። እዚህ ጋር ደግሞ ኒክኔም የሚለው ጋር ዩዘር ኔማችሁን ታስገባላችሁ ማለት ነው። ኔምቲፕስ አልኩት፣ ራይት አደርጋለሁ። ከዛን እዚህ ጋር ኔክስት የምትል ትከፈትልናለች ማለት ነው። እቺ ኔክስት እንላታለን ማለት ነው። ኔክስት በምንልበት ሰዓት እንደዚህ ወደ ውስጥ ያስገባናል። ኔክስት በምንልበት ሰዓት እንደዚህ ወደ ውስጥ ያስገባናል። እዚህ ጋር ኮይናችንን እዚህ ጋር ከላይ ይቆጥርልናል፣ ዶላራችንን ማለት ነው። እዚህ ጋር ደግሞ የምንሰራበትን ሜቶዶችን ያስመርጠናል ማለት ነው። እሺ ሁሉንም አሁን አንድ በአንድ እየገባን እንየው። እሺ አሁን እዚህ ጋር ቪዲዮዎች አሉ፣ እነዚህ ማለት ነው። እዚህ ጋር ያሉትን ቪዲዮዎች የመረጥነውን አይተን እንላለን። ሪዋርድ የምትል ደግሞ ከታች እዚህ ጋር አለች። እዚህ አሁን ቪዲዮ የሚል አለ፣ እዚህ ጋር ደግሞ ሪዋርድ የምትላለች። ሪዋርድ የሚለውን ደግሞ እንያት። ሪዋርድ የሚለው ጋር በመንገባበት ሰዓት እንደዚህ ያመጣልናል ማለት ነው። እዚህ ጋር አሁን ኦፕን የሚል አለና አንድ ሪዋርድ ማለት ነው። እሱን አንድ ጊዜ በምንነካና እንገባለን ወደ ውስጥ። ይሄው 513 ኮይኖችን ሰጠኝ። እሺ ትኬቶችን እየሰጠኝ ነው። እዚህ ጋር መስራት እንትኖች ሰጠኝ፣ ትኬቶችን እየሰጠኝ ነው። የሪፈራል ኮዶችን ስጠቀም በሪፈራል ኮድ ስጠቀም የሚሰጠኝን ማለት ነው። ከዛን እዚህ ጋር ደግሞ ዴይሊ ቼክ አለች። እዚህ ጋር አሁን በመጀመሪያው ቀን 500 ኮይን ይሰጠኛል። በሁለተኛው ቀን $1፣ በሶስተኛው ቀን አንድ ቦክስ ይሰጠኛል። በአራተኛውም ቀን እንደዛ አንድ ቦክስ፣ በአምስተኛው ቀን $0.5 ይሰጠኛል። በስድስተኛው ቀን 500 ኮይን ይሰጠኛል። በሰባተኛው ቀን አንድ ቼክ ቦክስ ይሰጠኛል ማለት ነው። እሺ አሁን እኛ የመጀመሪያ 500 ኮይን እንወስዳለን። አንድ ጊዜ እሷን በምንነካበት ሰዓት እንደዚህ ያደርግልንና 500 ኮይናችንን ይጨምርልናል ማለት ነው። ጌት ኢት እንለዋለን።
ከዛን እዚች ጋር ደግሞ ምን አለች ስፒን እያደረገን የምናገኝባት አለች ማለት ነው። እሷን አንድ ጊዜ በምንነካበት ሰዓት እዚህ ጋር አሁን ይሄንኛውን 4 አለኝ፣ በዛኛው ደግሞ 1 አለኝ። እሺ 4ቱን እንግባና ላሳያችሁ። ያው እኔን እንግዲህ ቢያለኝ እንዳያችሁት ትንሽ ዋይፋይም እያዛገ ስለሆነ እዚህ ጋር ጽፎልኛል። ያው ምን እንደሚል ባላውቀው ጽፎልኛል። ያው በቃ እሱን እንተውና እናንተ ስፒን በማድረግ የምታገኙት ይኖራል ማለት ነው። ከዛን እዚህ ጋር አንድ ቪዲዮ በምናይበት ሰዓት 500 ኮይን ይሰጠናል ማለት ነው። አንድ ጌም በምንጫወትበት ሰዓት 100 ኮይን ይሰጠናል። አንድ ሰው ኢንቫይት በምናደርግበት ሰዓት ደግሞ እዚህ ጋር 3 ቼክ ቦክሶችን ይከፍትልናል ማለት ነው። እዚህ ጋር ደግሞ ኤክስቼንጅ የምናደርግበት ሜትድ ነው። ቆይ እሱንም ቀስ በቀስ እናያለን ማለት ነው አብረን። እነዚህም አሉ እነሱ እንትን እያላችሁ ፕሌይ ጌም በማድረግ $10 እዚህ ጋር $10 ይሰጠናል። ቪዲዮ በማየትም እንደዚሁ ይሰጠናል። እዚህ ጋርም ደግሞ ፍሪ ኮይኖችም ደግሞ እዚህ ጋር አሉልን ማለት ነው። እናንተ በጣም እንድትሰሩት የምፈልጋችሁ እዚህ ጋር ፕሌይ ጌም የሚለው ነው። እኔ ቪዲዮ እንዳይረዝም በሚለው ይሄንኛውን አላሳያችሁ አልገባም ማለት ነው። እሺ አሁን የሚለው ጋር እንግባና ላሳያችሁ። ከዛን እዚህ ጋር የራሳችሁን ስማችሁ ምናምን ያመጣላችኋል። አሁን እኔ እዚህ ጋር ኤም ቲፕስ ይላል። ክላፕ ኮዴ 49 ምናምን ነገር ነው። እዚህ ጋር ሲቲንግ ምናምን ነገር አለ። እሺ ሪዋርድ የሚለው ጋር ልመለስና እዚህ ጋር ኤክስቼንጅ ምትሪትን እንግባና ላሳያችሁ። እቺኛይትም ማለት ነው ኤክስቼንጅ ካሽ ምትሪትን አንድ ጊዜ በመነካበት ሰዓት ወደ ዶላር መቀየር ያስገባኛል ማለት ነው። አሁን ያለኝ 1000 ኮይን ነው 0.01 ዶላር እንግዲህ ምንም ሳልሰራ ማለት ነው። ቢያንስ በእኛ ወደ 10 ብር ማለት ነው። እንግዲህ ቢያንስ 3 ደቂቃ 1 ደቂቃ ተቀምጬ ማለት ነው ኤክስቼንጅ ስለው ይቀይርልኛል ቀጥታ ማለት ነው። እቺኛይትን ኤክስቼንጅ ምትሪትን ትናካላችሁ። እኔ ግን አሁን ኤክስቼንጅ አይደለም እንዳሳያችሁ አንድ ሌላ ትሪክ ማለት ነው። ጌም ስም ትላለች እዚህ ጋር ጌም በመጫወት ደግሞ የምናገኛት ነው። እቺኛይት ደግሞ ጌም የሚለው ጋር እንገባለን። ጌም የሚለው ጋር በመንገባበት ሰዓት ልክ እንዳያችሁት እንግዲህ እዚህ ጋር የተለያዩ ጌሞች አሉ። እዚህ ጋር የራሳ አለች፣ እዚህ ጋር ድመት አለ፣ እዚህ ጋር ደግሞ ሎተሪ አለ፣ እዚህ ጋር ደግሞ እነዚያ ደስ የሚሉት እነዚህን ጌሞች በተለይ በጣም ነው የምወዳቸው። በጣም ብዙ ጊዜ እጫወታቸዋለሁ ማለት ነው። እነዚህን በማውረድ ትጫወታላችሁ ማለት ነው። እዚህ ወርታችም አሉ ጌም መኪናም አለ፣ በጣም ብዙ የሼፎችም አሉ። ከነዚህ ውስጥ መርጣችሁ ትጫወታላችሁ። እዚህ ጋር አሁን ስለተጫወትን ብቻ 1000 ኮይኖችን ይሰጠናል ማለት ነው። እዚህ ጋር 500 ኮይን፣ እዚህ ጋር 200 ኮይን ይሄም አለ። ከነዚህ ውስጥም መረጥ አድርጋችሁ ትጫወታላችሁ። እነዚህ ንቻውን ቁልፍ ናቸው። ለምን እነዚህ ንኞችን አዲስ ስለጀመርኩ ነው። የላይኞችን በምትጫወቱበት ሰዓት ነው እነዛ የታችኞች የሚከፍቱላችሁ ማለት ነው። ከዛ ሌላ ደግሞ በተጨማሪ ደግሞ እዚች ጋር ኮይናችሁን አንድ ጊዜ ትናካላችሁ። ኮይናችሁን አንድ ጊዜ በምትነኩበት ሰዓት ወደ ውስጥ ያስገባችኋል ማለት ነው። ከዛን እዚህ ጋር ነው በጣም ላሳያችሁ የምፈልገው ነገር ማለት ነው። ያን የመጀመሪያችሁ ከሆነ እዚህ ጋር ትገቡና አሁን እዚህ ጋር 300 ክሊፕ ኮይንስ ክላፕ ኮይኖች ክላፕ ኮይንስ ነው የሚባሉት። ከ24 ሰዓት በኋላ ወደ 3000 ኮይኖችን ይቀይርላችኋል ይላል። ይሄው እዚህ ጋር 24 ሰዓት በኋላ ወደ 3000 ኮይኖች ይቀይርላችኋል ይላል። እዚህ ጋር ደግሞ 300 ኮይኖችን ወደ 0.03 እንግዲህ አስቡት። በኖርማሉ እንትን ከሆነ 1000 ኮይኖችን ወደ ስንት ነው የሚቀይርላችሁ? ወደ 0.01 ኮይኖችን ነው የሚቀይርላችሁ። ይሄንኛው ደግሞ 300 ኮይኖችን ወደ 0.03 ኮይኖችን ሊቀይር ይላል። እንደዚህም ደግሞ እዚህ ጋርም ደግሞ ሌላ ተጨማሪ ነገሮች አሉ። እዚህ ጋር ሌላ ተጨማሪ ነገሮች አሉ። እነሱንም ገብታችሁ ማየት ትችላላችሁ። እኔ አሁን የዚህኛውን
300ን ወደ 3000 ሰዓት በሰዓት በ24 ሰዓት ወደ 3000 ላሳደግልን የሚላችሁ ላሳያችሁ። የተለያየ አለ። አሁን እዚህ ጋር 300 ኮይኖችን ወደ 3000 ኮይኖች ይላል። 500 ኮይኖችን ወደ 550 ኮይን በ24 ሰዓት። ያው ይሄ 500 ኮይኖችን ብቻ ነው የሚሰጠን። ይሄንኛው ደግሞ 1000 ኮይን እንዳትሸወዱ ግን እዚህ ጋር ማለት ነው በ7 ቀን ይላል። እዚህ ጋር አፍተር 7 ዴይ ይላል። ሪሲቭ 1500 ኮይኖችን ይላል። እዚህ ጋር ደግሞ 2000 ኮይኖችን ከ14 ቀን በኋላ 3600 ኮይን አድርጌ እመልሳለሁ ይላል። እሺ ወደታችም ደግሞ ሌላም አለ። አንድ አለ 3000 ኮይኑን ከ30 ቀን በኋላ 7500 ኮይን አድርጌ ልመልስላችሁ ይላል። አሁን ይሄንኛው ባይ እንለዋለን። እዚህኛው ላሳያችሁ እንዴት ጨማምራችሁ ምን እንደምትሉ። እዚህ ጋር ባይ የምትላለች እሷን አንድ ጊዜ በምንነካበት ሰዓት እንደዚህ ያመጣልናል ማለት ነው። አሁን ኮይን ስለሌለኝ አሁን ጋር እሺ አይለኝም ማለት ነው። ልክ እንደዚህ አቬሌብል የሚል እንትን አሁን የ300 ኮይን ላሳያችሁ እኛይትም ማለት ነው። ባይ እንለዋለን። ባይ የምትሉትን እንነካለን። ከዛም ባይ በምንልበት ሰዓት 300 ኮይኖችን ከ300 ኮይን መግዣ 300 ኮይን ከ24 ሰዓት በኋላ ወደ 3000 ኮይን እቀይርላችኋለሁ አለ። ስለዚህ እዚች ጋር ምን የምትላለች ባይ የምትላለች አይደል? ባይ የምትሉትን አንድ ጊዜ እንነካለን። ይኸውላችሁ እዚህ አያችሁት፣ እዚህ ጋር ሰክሰስፉሊ ሚል ይመጣልናል ማለት ነው። ያው ኦክቶበር 5 ላይ ነው እንትን ምን ያስገባ ነው። ያው በዚሁ ሰዓት ነገ በዚሁ ሰዓት ያወጣልናል ማለት ነው። እዚህ ጋር ደን የምትሉትን አንድ ጊዜ እንነካለን። ደን የምትሉትን በምንነካበት ሰዓት ከባላንሳችን ላይ ቀንሷል ማለት ነው። ይሄው ቅድም ስንት ነበር? 1013 ነበር። አሁን ግን 713 ነን። የ500ንም ደግሞ ጨምሬ ላሳያችሁ። የ500ን ደግሞ የ500ን ባይ በምንልበት ሰዓት እንደዚህ ያመጣልናል። ባይ እቺኛይት ልክ እንደዛው የተለመደች ነች። እቺኛይትም ባይ ብለን መግባት ነው ማለት ነው። እኔ ግን አሁን ባይ አይደለም፣ ምክንያቱም እዛ ጋር 0.03 ዶላር የሚለውን እቺኛይትም ማለት ነው እንዴት ኤክስቼንጅ እንደምታደርጉ ላሳያችሁ ነው። መጀመሪያ እቺኛይትን እንነካለን። ከዛን ካሽ ኤክስቼንጅ የሚለውን ሳይሆን የምንነካ አሁን መጀመሪያ እቺኛይትን እዚህ ጋር ስፔሻል ዲስካውንት የምትሉትን እቺኛይትን ያከበብኩባትን አንድ ጊዜ እንነካለን። እሷን አንድ ጊዜ በምንነካበት ሰዓት እንደዚህ አይነት ኢንተርፌስ ይከፍትልናል። እዚህ ጋር ማለት ነው ኮንፊርም ኤንድ ካንሰል የምትል ይመጣልናል። እዚህ ጋር ደግሞ እቺኛይትን 300 ኮይን ወስዶ ወደ 0.03 እንደሚቀይርልን ኤክስቼንጅ እንደሚያደርግልን ይነግረናል። ስለዚህኛ ኮንፊርም የምትሉትን አንድ ጊዜ እንነካለን። ኮንፊርም የሚለውን በምንነካበት ሰዓት እንደዚህ ያስገባናል። ይሄው እንደዚህ ያመጣልናል። ሰክሰስፉል ምናምን ነገር ይለናል። እዚህ ጋር ጎይት አምጥቶልናል። እቺኛይትን እንነካና ኮንፊርም እንለውና እዚህ ጋር በፊት ስንት ነበረን? 1013 ነበረን። እዚህ ጋር 3000 ኮይን እንዲቀይርልን አድርገን እንትን ብለናል። እዚህ ጋር ደግሞ በስፔሻል ይሄንኛው አሁን ሌላ ነው። በስፔሻል ዲስካውንት ደግሞ 0.03 አስቀይረናል ማለት ነው። ስለዚህ ስንት ቀረን? 413 ማለት ነው። አሁንም ደግሞ እዚህ ጋር ሌላ ስፔሻል ዲስካውንትም ደግሞ አምጥቶልናል። 1000 ኮይንን 10000 ኮይን የነበረውን በ1000 ኮይን እንድንገዛ አድርጎልናል ማለት ነው። እሺ 1000 ኮይን ገብተን ደግሞ በሌላ ቪዲዮ ደግሞ አሳያችኋለሁ ማለት ነው። ተመልሼ ወደ ኋላ ደግሞ እንትን ዶላሬን ደግሞ ላሳያችሁ። እዚህ ጋር ካሽ የምትላለች አይደል? እሷን አንድ ጊዜ በምትነኩበት ሰዓት ካሽ የምትሉትን ትነካላችሁ። ልክ እንደዚህ ያመጣላችኋል ማለት ነው። እዚህ አሁን የሰራሁት እንግዲህ ከገባው 3 ደቂቃ ሳይሆን 0.03 ኮይን ሰርቻለሁ። ኦልሞስት በእኛ ወደ 30 ብር ማለት ነው። እዚህ ጋር እንግዲህ አሁን ዊዝድሮ ሜትዱን ላሳያችሁ። በፔፓል ከሆነ ከ0.10 ጀምሮ ታወጣላችሁ እስከ 50 ዶላር ማለት ነው። በአዘር ደግሞ ገብቼ ላሳያችሁ። በእኛ አሁን የምንፈልገው በሞባይል ካርድ ስለሆነ እዚች ጋር ሞባይል ሪቻርጅ የምትላለች እሷን አንድ ጊዜ ክሊክ እናደርጋለን ማለት ነው። ቾይስ ካንትሪ ይለናል።
እዚህ ጋር ቾይስ ካንትሪ ይለናል። ከዛን እዚህ ጋር ደግሞ ኦፕሬተር እንመርጥለታለን ማለት ሳፋሪኮም ነው ኢትዮ ቴሌኮም የሚለውን ማለት ነው። ከዛን እዚህኛ ጋር ደግሞ ስልክ ቁጥራችንን እናስገባለን ማለት ነው። አሁን እዚህ ጋር ካንትሪ የሚለው ጋር እንገባለን። ኢትዮጵያ የምትሉትን ኢትዮጵያችንን እንፈልጋለን። እቺት እዚህ ጋር ኢትዮጵያ የምትላለች እሷን አንድ ጊዜ እንነካለን። ከዛን እዚህ ጋር ሰሌክት ኦፕሬተር የሚለውን ያው እኔ ኢትዮ ቴሌኮም አለኝ ሳፋሪኮም አለኝ ግን ኢትዮ ቴሌኮም ብዬ ላሳያችሁ። ከዛን እዚህ ጋር ደግሞ ኢንተር ዩር ፎን ነምበር የሚለውን 9 ብላችሁ ነው የምትጀምሩት 9 ከዛን ቁጥራችሁ ታስገባላችሁ ማለት ነው። ከዛን ኮንፊርም በምትሉበት ሰዓት ያስመርጣችኋል እዚህ ጋር የምታወጡትን መጠን ያህል ማለት ነው። እነዚህ ማለት ነው። መጀመሪያ ላይ እዚህ ጋር $10 ካላችሁ በ1100 ብር ይልክላችኋል ማለት ነው። እዚህ ጋር $15 ካላችሁ ደግሞ $1650 ብር አካባቢ ይልክላችኋል። እዚህ ጋር ደግሞ $25 ደግሞ ካላችሁ $20 ደግሞ ካላችሁ $2200 ብር ይልክላችኋል። እዚህ ጋር ደግሞ $25 ደግሞ ካላችሁ $2750 ብር አካባቢ ይልክላችኋል ማለት ነው። ትመርጣላችሁ። አሁን ይሄንኛው ስለሌለኝ በናካው ራሱ ልክ እንደዚህ ነው የሚለኝ ማለት ነው። በቂ አይደለም ገንዘብህ ምናምን ነገር ይለኛል። እቺን የተነክታችሁ ቀጥታ ታወጣላችሁ ማለት ነው። ያው የምትሰሩትን ደግሞ አሳይቻችኋለሁ። በቃ እዚህ ጋር ቪዲዮ የምትይትን እነዚህ እዚህ ጋር ካሉት ውስጥ ነው የምትሰሩት ማለት ነው። ቪዲዮ የሚላለ እዚህ ጋር ሪዋርድስ የሚላለ እዚህ ጋር ደግሞ ጌም የሚላለ ከነዚህ ውስጥ መራርጣችሁ ነው የምትጫወቱት ማለት ነው። እሺ ቪዲዮ በሚለው ገብታችሁ አሁን አንድ ቪዲዮ ላሳያችሁ። ይሄንኛውን ሊንክና ላሳያችሁ ትገባላችሁ ቀጥታ ያው በቃ ባጭሩ ምንድነው እዚህ ጋር ቪዲዮን በምታዩላችሁ ሰዓት የነሱ ቪዲዮ እይታ በሚያገኝበት ሰዓት ዩቲዩብ ደግሞ ለነሱ ቪዲዮ እይታ ስላገኘ ብር ይከፍላቸዋል ማለት ነው። እነሱ ደግሞ የብዙ እይታ ሲያገኙ ለኛ ይከፍሉናል ማለት ነው። እኛ ባየንበት ልክ ለኛ ይከፍሉናል ማለት ነው። እሺ አሁን እዚህ ጋር እየቆጠረችልን ነው ቺኔት እየቆጠረችልን ነው። አንድ ጊዜ ክላይም አድርጌ ላሳያችሁ። እንደዚህ ክላይም ምን ይመጣልናል የምቆጥርበት ቦታ ማለት ነው። ክላይም እንላታለን አንድ ጊዜ ክላይም በምንልበት ሰዓት ልክ እንደዚህ ቅድም ስንት ነበር 413 አካባቢ ነበር ይጨምርናል ማለት ነው። እንደዚህ እያጠራቃቀምን ቢያንስ በአንድ ቪዲዮ ብቻ እስከ 10,000 እስከ 20,000 ኮይን ድረስ ልንሄድ እንችላለን ማለት ነው። ያው በቀን እስከ 3 እስከ 5 ቢያንስ $10 በላይ በታች አንሰራ። እንደዚህ እየጠበቀን በቃ ልክ ሲሞላልን እቺኔት ቦክሲት ማውጣት ነው ማለት ነው። ይሄው እንግዲህ እንደምታዩት አሁን ክላይም የምትል ደጋሚ መጣልኛለች ማለት ነው። እያየው ማለት ነው። ክላይም እላታለሁ። ክላይም በምልበት ሰዓት ወደ ዋሌት ይጨምርልኛል ማለት ነው። እሺ አሁን እኔ 500 ኮይን ደርሻለሁ። ስለዚህ ልውጣና ከዚህ ጋር እቺኛይትን ያቺ ቅድም ሊንገዛት የነበረችትን ኮይን የምታሳድግልንን ማለት ነው እሷን አንድ ግለ ልድጋም። አሁን ይሄው እዚህ ጋር ቅድም የገዛ ነው አለ እሱን አንድ ጊዜ ባይ ሞር እንለዋለን። ከዛን እዚህ ጋር ይሄው 500ን ወደ በ24 ሰዓት ውስጥ ወደ 550 ቀይርልሃል ይለኛል። ስለዚህ ይሁን እለዋለሁ ባይ እለዋለሁ። ከዛን እዚህ ጋር ባይ የምትላለች ባይ እንለዋለን ማለት ነው። ደን እንለዋለን። እንደዚህ ያደረግን እንሰራለን። ዊዝድሮውም እዚህ ጋር ካሽ ብለን ገብተን አዘር የሚለውን ነክተን ለኛ በሞባይል ካርድ ስለምንፈልግ እዚህ ጋር ሞባይል ሪቻርጅ በምትሉ ገብተን ዊዝድሮ ማድረግ እንችላለን ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሰብስክራይብ በማድረግ የኤምቲፕስ ቤተሰብ ይሆኑላችኋለሁ። ፒስ